አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እስኪ ወደ ካሜራው ጠጋ ልበል፣ ድምፄ አይሰማ እንደው ምናልባት እና እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። ክርስቲያን ወገኖቼም ውድ ሀገሬ ልጆች እንዴት ናቸው? ስራ እንዴት ነው? ሁሉ ሰላም፣ ሁሉ መልካም ነው። ሁላችሁንም አላህ ስብሐነ ወተዓላ በያላችሁበት ይጠብቅልኝ፣ የምንጊዜም ዱዓዬ ነው እና እንዴት ናችሁ? ውሏችሁ እንዴት ነበር? ሁሉ ሰላም፣ ሁሉ አማን ነው? ከኔ ጋር አልሐምዱሊላህ ረብል ዓለሚን ለአላህ ምስጋና ይገባው። ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ለምታበረታቱኝም ጀዛከላሁ ኸይር ብያለሁ። አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ ሼር ማድረጋችሁን አትርሱ። ባረከላሁ ፊክ። አላህ ስብሐነ ወተዓላ በኸይር ነገር የሚተባበሩ ባሪያዎቹ አላህ ያድርገን። ኸይሩንም ነገር አላህ ያሳውቀን። ኸይሩንም ደግሞ የምንተገብር ባሪያዎቹ አላህ ያድርገን። ባጢልንም ደግሞ በባጢልነቱ አቀነውም ደግሞ የምንጠነቀቅ አላህ ስብሐነ ወተዓላ ያድርገን። ይሄ የምንጊዜም ዱዓዬ ነው። ዱዓ አድርጉ እና ዛሬ ይሄ ልልባችሁ የቻልኩት አንድ ምክንያት አለ፣ ይዤላችሁ መጥቻለሁ። እሱም ምንድን ነው ካላችሁ ሙአዝ ተብዬው ማለት ነው 12 ሚሊዮን ብር እፈልጋለሁኝ እና 12 ሚሊዮን ብር የ100 ብር ቻሌንጅ ብሎ በቲክቶክ አካውንቱ ላይቭ ገብቶ እያሰባሰበ ነበር ማለት ነው። እና እሱ ለምን መሰላችሁ 12 ሚሊዮን ቁርአን ሊያከፋፍልበት ነው? መስጂድ ሊያስገነባበት ነው ወይስ ለየቲሞች እንባ ሊያብስበት ነው? ይሄን ሁሉ ሊያደርግበት አይደለም። ይሄንን ቢያደርግበት ሁላችንም እንሳተፍ ነበር፣ አላህ ስብሐነ ወተዓላም ይወድለት ነበር። ወላኪን ግን እሱ ምንድን ነው ይሄንን 12 ሚሊዮን ብር የጠየቀው? እንደተለመደው እንደምታውቁት ሙአዝ ተብዬው በሙዚቃ ዓለም ውስጥ የሚሳተፍ ሰው ነው። ግን ሙዚቃ ነው ብለን እንኳን ሙስሊሞቹ እንዳንርቅ በኢስላም ስም ሙዚቃውን እያስፋፋ ይገኛል። እንደሚታወቀው አሁንም ለሙዚቃ ኮንሰርት የሚሆኑ 12 ሚሊዮን ብር ስለሚያስፈልገኝ እርዱኝ፣ የ100 ብር ቻሌንጅ ካርድ እንደመሙላት ካርድ እንደሞላችሁ ቁጠሩት እያለ ቲክቶክ አካውንቱ ላይ እያየሁ ነበር ማለት ነው። ብዙ ኡስታዞችም ተናግረዋል። ግን ማለት ነው እንዴት ነው ስሜታችንን መከተል የለብንም። ስሜት እሳት ነው የሚያስገባን። ስሜታችንን እኛ ስናዘው ነው እንጂ ስሜታችን እኛን ካዘዘን ግን ወደ እሳት ነው የምንገባው። ስሜታችንን መቆጣጠር አለብን። ሰለዋት እያወሩ ጭፈራ፣ ነቢያችን ረሱል ሰለላሁ ዐለይሂ ወሰለም ሰለዋት አውርዱ ያሉት በዚህ መንገድ አይደለም። ሰለዋት እኛ አንድ ሰለዋት በረሱል ሰለላሁ ዐለይሂ ወሰለም ላይ ስናወርድ አላህ ሱብሓነሁ ወተዓላ በእኛ ላይ 10 ሰለዋት ያወርዳል። ግን በጭፈራ መልኩ እየተወዛወዝን ዱቤ እየመታን አይደለም። ይሄ አይፈቀድም። ብዙ ኡስታዞች ተናግረዋል፣ ግን የእነሱን የሚሰማ የለም። ብዙ ኡስታዞች አሉ በዋትሳፕ ግሩፕ ላይ ምርጥ ምርጥ የሱና ኡስታዞች አሉ። እነሱን የሚከታተላቸው የሚሰማቸው የለም። ወላኪን ሁላችንም ስሜታችንን ተከትለን እነዚህ ጨፋሪዎቹ ጋራ በሙስሊም ስም ነሽዳ እያሉ የሚያወጡት ሀታ እንኳን በረመዳን አላህ ስብሐነ ወተዓላ ቁርአን ባወረደበት ወር በተከበረው ወር እንኳን ሰውን ልቡን ለማድረግ እነሱ ነሽዳ ያወጣሉ። ግን በዛ ወር ግን ቁርአን የምንቀራበት አላህ ስብሐነ ወተዓላ ቁርአን ያወረደበት ወር ነው። ያንን የመሰለ ታላቅ ወር እነሱ በዚህ ረመዳን ያወጣነው ነሽዳ እያሉ ይለቃሉ። እና ደግሞ ነሽዳው በሙዚቃ ታጅቦ በሙዚቃ መሳሪያ ታጅቦ በድምፅ እንኳ ብቻ አይደለም። በዛ ላይ ብዙ ሽርክ ቃላቶችን ይጠቀማሉ። ባላህ ላይ የሚያጋሩ ሽርክ ማለት ባላህ ላይ ማጋራት ማለት ነው። ይህንን ሁሉ እየተጠቀሙ እየለቀቁ እኛ ግን እነሱን እንገድፋቸዋለን። ይህን ማድረግ የለብንም። ብዙ ታላላቅ ኡስታዞች አሉ። ግን እሱ ሙአዝ ተብዬው ብዙ ሰው ተናግሮታል። ከትላልቅ ሸኮቹ ጀምሮ ትላልቅ የሚባሉ
የሱና ኡስታዞች ተናግረውታል። የሚመለስ አይደለም፣ ልቡ ደርቋል። አላህ ሱብሃነሁ ወተዓላ ልቡን ያርጥብለት። ወላኪን ግን እኛ እዚህ አረብ ሀገር ያለነው ኢስላም ስለሆነ ብቻ ሙስሊም ነው ብለን እሱን 5 ሳንቲም እያወጣን መርዳት የለብንም። እኛ የምንረዳው መች አጣን። ብዙ እናቶች አሉ ያለ አባት የቲም ልጆቻቸውን የሚያሳድጉ፣ ብዙ አባቶች አሉ እናታቸው ሚስታቸው ሞታባቸው የቲም ልጆቻቸውን የሚያሳድጉ። እነዛን መርዳት እንችላለን። መስጂድ ማሰሪያ፣ ብዙ ኸይር ነገር መስራት እንችላለን በብራችን ላይ። አላህ እኮ አንድ ነገር ሲሰጠን በዛ በሰጠን ነገር ላይ ነገ ጧት ለምን እንደሆነ ነው እንጠይቃለን። ይሄንን መርሳት የለብንም። ስለዚህ ምን ልላችሁ ፈልጌ ነው፣ ሙዓዝ ተብዬውን እኔ ያለሁ እያላችሁ ብራችሁን አትሞኙ። ለኸይር ነገር ላይ አውሉበት። ብዙ የሚረዳ ቤተሰብ አለን፣ ብዙ የሚረዳ ሰው አለን። እነዛን እንርዳ። በኸይር ነገር ላይ እንሳተፍ። እንደዚህ ስሜታችንን ተከትለን እነሱ በሙስሊም ስም ሲነግዱ እኛ መታለል የለብንም። እነሱን መከተል የለብንም። መከተል ያለብንን ሰው መምረጥ አለብን። እነሱ ነቢያችንን ረሱል ሰለላሁ ዐለይሂ ወሰለም እንወዳለን ይላሉ፣ ግን ሱናቸውን የሚተገብር የለም። ስለዚህ የረሱል ሰለላሁ ዐለይሂ ወሰለም እንደዚህ አይነት አይደለም። እና ደግሞ አንድ እህቴ ምን ብላለች፣ እዛ ኮሜንት ላይ እያየሁ ነበር ማለት ነው፣ ሁላችሁም አዋጡ ለዋሃብዮች ደራ ምናምን ብላ ኮሜንት ጽፋየሁ ማለት ነው። ወላሂ አላህን ፍሪ። ሲጀመር ማለት ነው ዋሃብይ ማለት ምን ማለት ነው? ትርጉሙን ታውቂዋለሽ? ትርጉሙን እናውቀዋለን። ግን አንድ ሰው ኒቃብ ስለለበሰ ወይ ደግሞ ወንድ ሆኖ ሱሪውን አሳጥሮ ፂሙን አስረዝሞ ስላየን ይሄ ዋሃብይ እንላለን። በሀገራችን ላይ እየተለመደ ሆኗል። ኡስታዝ የሱና ትላልቅ ሱና ኡስታዞችንም እንደዚህ ዋሃብይ እየተባለ ነው። ግን ዋሃብይ የሚባለው መጀመሪያ ትርጉሙን ማወቅ አለብን። ገብቷችኋል አይደለም? አላህ ሱብሃነሁ ወተዓላ ይሄንን ሶሻል ሚዲያ አንጥቶ ብዙ ነገሮችን ማናቀውን እንድናቅ አድርጎናል። ሶሻል ሚዲያ በነገራችን ላይ እንዳጠቃቀማችን ነው። መጥፎ ላይ ከዋልነው መጥፎ ነገር ነፍ አለ፣ ኸይር ላይ ከዋልነው ደግሞ ኸይር ነገር ነፍ አለ። ሁላችንም የማደም ቅመሞች ከሀገራችን ስንወጣ ምንም የምናውቀው ነገር የለም በብዛት በድናችን ደረጃ። እዚህ መተን ግን ብዙ እህቶቻችን ተለውጧል፣ ብዙ ወንድሞቻችን ተለውጧል። በምን? በሶሻል ሚዲያ የተነሳ። ስለዚህ የዋትሳፕ ግሩፕ አለ፣ ምርጥ ምርጥ የሱና ኡስታዞች አሉ። የእነሱን ድርስ እንከታተል፣ በጥያቄ እንሳተፍ፣ ቁርአን ያልቀራን እንቅራ። ዝም ብለን በስሜት ከምንዳት እንማር፣ ከሁሉም ነገር እንቆጠብ። ነገ አላህ በሰጠን እያንዳንዷ በሰጠን ነገር ላይ አላህ ፊት ነገ እንተሳሰብበታለን። ስለዚህ ይሄንን ገንዘብ ከማዋጣታችሁ በፊት ቆም ብላችሁ አስቡ። ቤተሰብ ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ አበረታቱኝ። አላህ በኸይር ነገር ላይ ከሚሳተፉት ባሪያዎቹ አላህ ሱብሃነሁ ወተዓላ ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።